ሰላም ወደ ቻናሌ እንኳን በደህና መጣችሁ። ስሜ ቲና ነው። በዚህ ቻናል ላይ ስለ ትምህርት፣ ዩኒቨርሲቲ ውስጥ ስላለ ህይወት፣ ራስን ስለማሻሻል እና የተለያዩ ውጤታማ የሆኑ የጥናት ዘዴዎች ላይ እንወያያለን። ለዛሬ ግን አንድ ጥያቄ ልጠይቃችሁ። 12ኛ ክፍል ስጨርሱ በጣም የሚያሳስባችሁ ነገር ምንድን ነው? ለብዙ ተማሪዎች መልሱ አንድ ነው። ምን ዲፓርትመንት ልምረጥ? ኢንጂነሪንግ፣ ሄልዝ ወይስ ቢዝነስ? ብዙዎቻችን የምንወደውን ሳይሆን ጓደኞቻችን የመረጡትን፣ ቤተሰብ እንድንመርጥ ያስገደዱንን እንመርጣለን። አንዳንዶቻችን ደግሞ ደሞዝን ብቻ እናያለን። ይህ ግን ትክክለኛ መንገድ አይደለም። ዛሬ ኢንጂነሪንግን፣ ሄልዝን እና ቢዝነስን በቀላሉ ከሀገራችን አንጻር እንወያያለን። እስቲ መጀመሪያ ኢንጂነሪንግን እንመልከት። ኢንጂነሪንግ በአጭሩ ችግርን የሚፈታ ሙያ ነው። መንገድ፣ ህንፃ፣ ማሽን፣ ኮምፒውተር ፕሮግራም፣ ኤሌክትሪክ ሲስተም፣ ብዙ ሌሎች ነገሮች በኢንጂነሪንጎች ይሰራሉ። ታዲያ እናንተ ችግር መፍታት ትወዳላችሁ? ነገሮች እንዴት እንደሚሰሩ ማወቅ ያስደስታችኋል? ከሆነ ኢንጂነሪንግ ለእናንተ ምርጡ ዲፓርትመንት ነው። በኢንጂነሪንግ ውስጥ ሲቪል፣ ሜካኒካል፣ ኤሌክትሪካል፣ ሶፍትዌር እና ሌሎች ብዙ ዘርፎች አሉ። ግን አንድ ነገር ማወቅ አለባችሁ። ኢንጂነሪንግ ትጋትን የሚፈልግ ሂሳብና ችግር ፈቺ አስተሳሰብን የሚሻ ዲፓርትመንት ነው። አሁን ደግሞ ሄልዝን እንመልከት። ሕክምና ሰዎችን የሚያገለግል ዘርፍ ነው። ሐኪሞች፣ ነርሶች፣ ፋርማሲስቶች፣ ላቦራቶሪ ባለሙያዎች ሁሉ በዚህ ዘርፍ ውስጥ ይገኛሉ። ስለዚህ ራሳችሁን እስቲ እንዲህ ብላችሁ ጠይቁ። ሰውን መርዳት ያስደስተኛል? ሰዎች ሲድኑ ማየት ደስ ይለኛል? ከሆነ ወደ ሕክምናው ልታዘነብሉ ትችላላችሁ። ግን ልብ ልትሉት የሚገባው ነገር ሕክምና ብዙ ትዕግስትን፣ ብዙ ማጥናትን እና ከሰዎች ጋር መስራትን የሚፈልግ ዲፓርትመንት ነው። አሁን ደግሞ ቢዝነስን እንመልከት። ቢዝነስ የድርጅት፣ የገበያ እና የገንዘብ ዓለም ነው። ማኔጅመንት፣ አካውንቲንግ፣ ማርኬቲንግ እና ኢኮኖሚክስ እንዲሁም ሌሎች ብዙ ዘርፎች አሉት። ልክ እንደ ቅድሙ ሁሉ ራሳችሁን መጠየቅ ያለባችሁ ጥያቄዎች አሉ። ንግድ እወዳለሁ? የራሴን ቢዝነስ መጀመርና ከሰዎች ጋር መገናኘት፣ ማውራት እና አመራር ላይ ስሜት ነኝ? መልሳችሁ አዎ እችላለሁ ከሆነ ቢዝነስ ዲፓርትመንት የእናንተ ሊሆን ይችላል። ከምንም በላይ ግን ትኩረት መስጠት ያለባችሁ እናንተ ምን እንደምትወዱ፣ ምን ብትሰሩ ደስ እንደሚላችሁና በምን ላይ ጥሩ መሆናችሁ ነው። ይህን ጥያቄ ከመለሳችሁ ውሳኔው በጣም ቀላል ይሆንላችኋል። የዛሬው ቪዲዮ እዚህ ላይ ያበቃል። በቀጣይ ቪዲዮ ስለ የትኛው ዲፓርትመንት ዲቴል ቪዲዮ እንደምትፈልጉ በኮመንት ላይ አስቀምጡልኝ፣ እሰራላችኋለሁ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ቲና ነበርኩ። መልካም ጊዜ